Hello everyone, welcome back to Bright English Ethiopia YouTube channel. In our today's video, we are gonna see the difference between relative clause and an undefining relative clause in Amharic an exceptional way. Therefore, in this video, we're gonna see first their definition, secondly their examples, finally there are some questions that we are going to do together. So if you are actually new to the channel, I encourage you to subscribe to the Bright English Ethiopia YouTube channel. So now let's begin. Okay, when we say relative clause, we mean a relative clause, also called an adjective clause, is a dependent clause that gives more information about a noun. It usually begins with a relative pronoun who, whom, whose, which, that, or a relative adverb where, when, why. እንግዲህ ሪሌቲቭ ክላውስ በምንልበት ወቅት አንጻራዊ አንቀጽ ሲባል ወይ ደግሞ ቅጽል ሀረግ ተብሎ ይጠራል፣ ወይ ደግሞ በእንግሊዝኛ also called an adjective clause ይባላል። ስለ ስም ተጨማሪ መረጃ የሚሰጥ ጥገኛ አንቀጽ ነው። it is a dependent clause that gives more information about a noun ማለት ነው። ብዙውን ጊዜ የሚጀምረው በዘመደ ተውላጠ ስም የሚባሉት ማን፣ የማን፣ ማንን፣ የትኛው ወይም ያ ወይ ደግሞ በእንግሊዝኛው whom, who, whom, whose, which, that or relative adverb where, when, why ወይ ደግሞ በአማርኛው በዘመደ ተውላጠ ስሞች የምንላቸው ለምሳሌ የት፣ መቼ፣ ለምን የሚባሉ ነገሮችን ሪሌቲቭ ክላውዝ በዋናነት ፎከስ ያደርጋል ማለት ነው። እንዲሁም በሌላ ስም ደግሞ ወይ ደግሞ በሌላ ዴፊኒሽን ደግሞ but also a relative clause tells us which person or thing, what kinds of person or thing the speaker or the writer means ወይ ደግሞ በሌላ አገላለጽ ደግሞ relative clause በእንግሊዝኛ ውስጥ አንድ ሰው ምን ይነግረናል? tells us which person or thing ወይ ደግሞ what kinds of person or thing አንድ ሰው ምን አይነት ነገር ነው እያለ ያለው ወይ ደግሞ ምን አይነት ሰው ነው በጽሁፈት ውስጥ እየጠቀሰ ያለው ወይ ደግሞ ስፒክ በሚያደርግበት ጊዜ ያ ስፒከር ወይ ደግሞ ያ ተናጋሪ ምን አይነት ነገር እያወራ እንዳለ ይነግረናል ማለት ነው። ይሄን የሚያደርገው በዋናነት ምንድነው? የእንግሊዝኛ ግራም ውስጥ ያለው ሪሌቲቭ ክላውዝ ይባላል ማለት ነው። ስለዚህ አሁን ኤግዛምፕሎቹን ለማየት እንሞክራለን። በመጀመሪያ ላይ the boy who won the game is my friend። በዚህ ኤግዛምፕል ውስጥ የምንመለከተው አንድ ነገር አለ። ያ ራይተር ወይ ደግሞ ያ ስፒከር ምንድነው እየተናገረ ያለው ብለን ካል who won the game is my friend ያ ተናጋሪ የጓደኛው ነው የጓደኛው ኤክስፒሪየንስ ነው እየተናገረ ያለው because won በመጠቀም ማለት ነው። ሁለተኛ ኤግዛምፕል ላይ this is the book that I borrowed from the library ይላል። ያ ማለት ነው ያ መጽሐፍ ከላይብረሪ መበደሩን ወይ ደግሞ ከላይብረሪ እንደተዋሰ እየተናገረ ይገኛል ማለት ነው። በሶስተኛው ኤግዛምፕል ላይ which is the teacher she is the teacher who inspires me the most። አሁንም እዚህ ያ ስፒከር ምንድነው እየተናገረ ያለው? who inspires me the most ማለት ያ ቲቸሩን ነው ያደነቀ ያለው ማለት ነው፣ ወይ ደግሞ ያ መምህሩን ነው ያደነቀ ያለው። ስለዚህ ቅድም እንደተነጋገርነው በሌላ ዴፊኒሽኑ it tells us what types of things the speaker or the writer did speak ስለምን አይነት ነገር እያወራ እንዳለ የሚገልጽበት የእንግሊዝኛ ግራመር ካለው ማለት ነው። በአራተኛው ኤግዛምፕል ላይ the car which was outside belongs to my father። ይህ ማለት ነው ያ ካር ወይ ደግሞ ያ መኪና የአባቴ ወይ ደግሞ የዛን የአባቱ ልጅ መሆኑን እየገለጸ ነው ያለው። ምን በመጠቀም which በመጠቀም ማለት ነው። by the way እንዲዎቹ that who እና which relative clause አካል ሲሆኑ አብዛኛውን ጊዜ ስለ አንድ ነገር ግልጽ ለማድረግ ለሌላ ሰው ግልጽ ለማድረግ ስለምን ነገር ያነት እያወራን እንዳለ ስለምን አይነት ሰው እያወራን እንዳለ
ግልጽ አድርገን በእንግሊዝኛ መናገር በምንፈልግበት ጊዜ በግዴታ እንዲህ ሪሌቲቭ ክላውሶችን መጠቀም ይገባናል ማለት ነው። ሌላኛው I remember the day when we first met። ይህም ምንድን ነው የገለጸ ያለው? ያ ጊዜውን እየገለጸ ነው ያለው። when ጊዜን ይገልጻል። ጊዜውን እየገለጸ ነው ያለው ማለት ነው እዚህ ጋር። ሌላኛው ነገር ማወቅ የሚገባቸው ነገር who, that, who, which, when አብዛኛውን ጊዜ አንዳንዶቹ ለቲንጎች ወይ ደግሞ ለነገሮች እንጠቀምባቸዋለን። ሌሎቹ ደግሞ በፍጹም ለነገሮች አንጠቀምም፣ ለሰዎች ብቻ የምንጠቀምበት ጊዜም አለ። አሁን ለምሳሌ በላይ በፈርስት ኤግዛምፕል ላይ እንደተመለከትነው who ለሰዎች ነው የምንጠቀመው። that ለነገሮች እንጠቀማለን፣ አንዳንዴም ደግሞ ለሰዎችን የምንጠቀምበት ጊዜ አለ። ከዛ በኋላ which ለነገሮች ብቻ ነው። ይሄ እዚህ ጋር ልብ ማለት የሚገባቸው ነገር ለነገሮች ብቻ ነው የምንጠቀመው። ሌላኛው ደግሞ ወይንን ደግሞ ለነገሮችም ሆነ ለሌላ ነገር አንጠቀምም። ለምን ብቻ ነው የምንጠቀመው? ጊዜን ለማሳየት የምንጠቀምበት የእንግሊዝኛ ቃል ነው ማለት ነው። ኦኬ ሌላኛው አሁን እንግዲህ አንዳንድ ጥያቄዎችን ሪሌቲቭ ክላውዝ ላይም በተመለከተ አብረን የምንሰራ ይሆናል። አብራችሁን ሁኑ። አሁንም which sentence contains a relative clause ይላል። እንግዲህ የትኛው ሴንተንስ ነው ሪሌቲቭ ክላውዝ ወይ ደግሞ አንጻራዊ አገላለጽን ያካተተው ይላል። ኦኬ በመጀመሪያ ላይ I like apples፣ ሁለተኛ ላይ the man who is standing there is my uncle፣ ሶስተኛ ላይ she runs every morning፣ አራተኛ ላይ the book is on the table። እስኪ ምን ይመስላችኋል? 2 ደቂቃ አስቡበት። ስለዚህ እዚህ ጋራ መልሱ ምን መሆን ይገባዋል? the man who is standing there is my uncle። አይታችሁ ከሆነ ሁለተኛ ላይ እንደተመለከትነው ሁለተኛ the man who is standing there is my uncle በምንልበት ጊዜ እዛ ጋር የቆመ ያለው ሰውዬ ወይ ደግሞ የቆመ ያለው ሰውዬ የኔ አንክል ነው ወይ ደግሞ የኔ አጎት ነው ብሎ ነው ያ ሰው የገለጸ ያለው። ቅድም እንደተነጋገርነው what did the speaker say or what did the writer wrote ይነግረናል ማለት ነው። ስለዚህ who is standing there የሚለው እየጠቆመ ነው ያለው ማለት ነው። ስለዚህ መልሱ መሆን ይገባል ቢ መሆን ይገባል። ሌላኛው ዳይሬክት ናቸው because ምንም አይነት የሪሌቲቭ ክላውዝ ቃልን አላካተቱም። ለምሳሌ ኤ ላይ በምትመለከቱበት ጊዜ I like apples ነው የሚለው ቢ ላይ ያካትታል because ሁን ውስጥ አይተናል ማለት ነው። ሶስተኛ ላይ she runs every morning በምንልበት ጊዜ ዳይሬክት የሆነ ስፒች ነው። ስለዚህ ሪሌቲቭ ክላውዝ ቃልን በፍጹም አላካተተም። ዲ ላይ ያለው the book is on the table ይህም ዳይሬክት የሆነ ስፒች ነው። እየጠቆመ ነው እንጂ ያለው ያ መጽሐፍ ቴብል ላይ እንዳለ ነው እንጂ እየተነገረን ያለው ምን አይነት መጽሐፍ እንደሆነ እየተናገረን አይደለም ማለት ነው። ስለዚህ በዚህ መልክ ብትረዱም አሪፍ ይመስለኛል። ሁለተኛ ላይ which relative pronoun is used for people። እንግዲህ ቅድም እንደተነጋገርነው አንዳንድ ሪሌቲቭ ፕሮናውኖች ለነገሮችም ሆነ ለሰዎች እንጠቀማለን ብለናል። ሁለተኛ ላይ ደግሞ አንዳንድ ሪሌቲቭ ክላውዞችም ደግሞ ለሰዎች የማንጠቀምበት ጊዜ አለ። ሁልጊዜም ለሰዎች ብቻ የምንጠቀምበት ጊዜ አለ። አንዳንድ ጊዜ ደግሞ ለነገሮች ብቻ የምንጠቀምበት ጊዜ አለ። ስለዚህ ይሄ ፐርማነንት ሩል ነው ወይ ደግሞ ቋሚ የሆነ የእንግሊዝኛ ግራመር ነው ማለት ነው። ኦኬ አሁን እንግዲህ ኤግዛምፕሎቹን መልቲፕል ቾይስ እንስራ። መጀመሪያ ላይ which፣ ቢ that፣ ሲ who፣ ዲ where። እንግዲህ which relative pronoun is used for people በመጀመሪያ ላይ እንደተጠየቅነው የሁለተኛ ጥያቄ ላይ የትኛው ሪሌቲቭ ፕሮናውን ነው ለህዝቦች ወይ ደግሞ ለሰዎች ብቻ የምንጠቀመው ይላል። which በፍጹም ልንጠቀም አንችልም፣ እሱ ለነገሮች ብቻ ነው የምንጠቀመው። that በፍጹም ልንጠቀም አንችልም። ሲ ላይ ያለው መልስ አግባብ መልስ ይሆናል ማለት ነው። because እንደቀደም እንደተነጋገርነው who ለሰዎች ብቻ ነው የምንጠቀመው። ዲ ላይ ያለው where ነው። where ደግሞ ለሰዎች አንጠቀምም። ለምን ብቻ ነው የምንጠቀመው?
ጊዜ አማላካች ቃልም ስለሆነ ማለት ነው። ስለዚህ አሁን ለምሳሌ ሁን በመጠቀም አንድ ኤግዛምፕል መስራት እንችላለን። ለምሳሌ አሁን this is the man who always admires me። አሁን ይሄ ሰውዬ ሁልጊዜ የሚያደንቀኝ ሰው ነው ማለት እንችላለን። እኛ ልብ ማለት የሚገባቸውንም ያን ሰውዬ ነው እየገለጽን ያለነው። ምን አይነት ነገር እኛ ላይ እንደሚሰራ እየገለጽ ነው ያለው ማለት ነው። በዚህ መልክ ብትረዱት አሪፍ ነው። ሌላኛው ጥያቄ እናልፋለን። ኦኬ በዚህ ሶስተኛ ጥያቄ ላይ ደግሞ identify the relative clause in the sentence ይላል። በየትኛው ሴንተንስ ውስጥ በዚህ ሴንተንስ ውስጥ የትኛው ነው relative clause ይለናል ማለት ነው። this is a laptop that I bought last year። ይህ ላፕቶፕ ሲሆን ባለፈው አመት የገዛሁት ነው ማለት ነው። እንግዲህ እዚህ ውስጥ የትኛው ነው እስኪ የትኛው በዘው አንደርላይን አልተደረገም ግን የትኛው እንደሆነ እስኪ አስቡበት። በመጀመሪያ ላይ this is a laptop ይላል። ሁለተኛ ላይ that I bought last year see I bought last year the laptop that አሁን ልብ ማለት የሚገባችሁ ላፕቶፕ ዛት የሚለው ቃል ራሱ በፍጹም እንግሊዘኛ ውስጥ ሚስቴክፉል የሆነ እንግሊዘኛ ነው ብንናገረው ላፕቶፕ ዛት በምንልበት ጊዜ በፍጹም እንግሊዘኛችን አያምርም። ስለዚህ መልሱ ምን መሆን እንደሚገባ ትንሽ አስቡበት። ስለዚህ መልሱ ምን መሆን ይገባል? this is a laptop በፍጹም ሊሆን አይገባም። that I bought last year ቢ መልሱ ሊሆን ይገባል ማለት ነው። because ዛትን ተጠቅመዋል። that I bought last year እየጠቀሰ ነው ያለው ያ ሰውዬ ማለት ነው። ይሄ ዳይሬክት የሆነ ስፒች አይደለም የተናገረ ያለው ባለፈው አመት መቼ እንደገዛ ያ ሰውዬ ይሄን ሪሌቲቭ ክላውዝን ሴንተንስን በመጠቀም እየተናገረ ነው ያለው። ስለዚህ ወደ አራተኛው ጥያቄ እናልፋለን። አራተኛው ጥያቄ ላይ what is the functions of a relative clause ይላል። የአንድ ሪሌቲቭ ክላውዝ ዋና ተግባሩ ምን ማለት እንደሆነ ቅድም ተናግረናል ማለት ነው። ስለዚህ የምታስታውሱ ከሆነ አብረን እንስራው ይሆናል። Okay, A to introduce a new topic, B to describe or give more information about a noun, C to start a new sentence, D to form a question. መልሱ ምን ይገባል? to describe or give more information about Okay, ስለዚህ መልሱ ምን መሆን ይገባል? ቢ ላይ ያለው to describe or give more information about a noun። በመጀመሪያ ላይ በቪዲዮ መግቢያ ላይ እንደገለጽ ነው ስለ አንድ ናውን ብዙ ተጨማሪ መረጃን የሚሰጥ የእንግሊዘኛ ግራመር አካል ነው ብለናል። ኦኬ ወደ አምስተኛው ጥያቄ እናልፋለን። which relative pronoun can be used for things and animals? የትኛው relative pronoun ነው ለቲንግስም ወይ ደግሞ ለነገሮችም ሆነ ለእንስሳቶች የምንጠቀም የትኛው relative clause ይመስላችኋል? እስኪ ነው relative pronoun ይመስላችኋል? በመጀመሪያ ላይ where who B whom C where D which መልሱ መሆን ይገባል ቢ ላይ ያለው who መሆን ይገባል ማለት ነው። who ለእንስሳቶች በፍጹም ነው ለእንስሳቶች ልንጠቀም እንችላለን። ለምሳሌ ለሰው ልንጠቀም እንችላለን። ግን whom ለነገሮች በፍጹም ልንጠቀም አንችልም። whom የሚለው ቃል ለነገሮችም ሆነ ለእንስሳቶች መጠቀም ይቻላል ማለት ነው። አሁን ለምሳሌ አንድ ሴንተንስ በምንፈጥርበት ጊዜ whom በመጠቀም አሁን ለምሳሌ ይሄን ማለት እንችላለን። The boy whom you advised has studied hard። ያ ማለት እንግዲህ አንተ የመከርከው ልጅ በጣም ማጥናት ጀመረ ማለት ነው። ኦኬ ስለዚህ አሁን ወደ ስድስተኛው ጥያቄ ሳይሆን ወደ non defined relative clause እንገባለን። አብራችሁ ነው። ኦኬ non defining relative clause በምንልበት ጊዜ እንግዲህ a non defining relative clause provides extra information about the noun but it is not essential for understanding the sentence. It is separated by commas and cannot use that as a relative pronoun ወይ ደግሞ በአማርኛው የማይገለጹ አንጻራዊ አንቀጾች ይባላሉ። የሚገለጹ አንጻራዊ አንቀጾች ደግሞ relative clause ይባላሉ ማለት ነው። ቅድም እንደተመለከትነው ያ ማለት እንግዲህ የማይገለጹ አንጻራዊ አንቀጽ ስለ ስም ተጨማሪ መረጃ ይሰጣል። ነገር ግን አረፍተ ነገሩን ለመረዳት አስፈላጊ አይደለም።
በነጠላ ሰረዞች ይለያያል። ያ የሚል ቃል ወይ ደግሞ ዛት እንደ አንጻራዊ ተውላጠ ስም መጠቀም አይቻልም ማለት ነው። ምን ውስጥ undefined relative clause ውስጥ። ኦኬ ምንድነው ያልነው? ኤክስትራ ኢንፎርሜሽንን ይሰጣል። ኤክስትራ ኢንፎርሜሽን ነው ወይ ደግሞ ተጨማሪ መረጃ ስለ አንድ ስም ይሰጣል። ግን ያ የሚሰጠው የተጨመረው ወይ ደግሞ ሞር ኢንፎርሜሽን ስለ አንድ ስም አድ የተደረገው ወይ ደግሞ ፕሮቫይድ የተደረገው ብዙም ኢሴንሻል አይደለም ማለት ነው። ማለት ጥቅም የለውም ለመረዳት። ግን ፈርስት ላይ እንዳልነው relative clause it gives more information but also that's essential. Okay, that's essential for understanding. እሱ ምንድነው relative clause ነው። ግን እዚህ ጋራ defining relative clause provides extra informations about a noun but is not essential for understanding the sentence. it's separate በኮማስ እዚህ ጋር ልብ ማለት የሚገባችሁ ነገር በምትጽፉበት ጊዜ በኮማ ነው የሚለያየው። የምትጽፉት አረፍተ ነገሮች በኮማ ይለያያሉ ማለት ነው። እንደ cannot use that as a relative pronoun እንዲሁም ደግሞ በምትጽፉበት ወቅት ዛትን መጠቀም አትችሉም። ምን ውስጥ undefined relative clause ማለት ነው። ግን relative clause ውስጥ መጠቀም እንችላለን። ወይ ደግሞ defining relative clause ውስጥ ቅድም እንደተነጋገርነው አሁን ለምሳሌ this is a man that I saw yesterday. by the way ዛትን ለእንስሳቶች መጠቀም እንችላለን። whom ለእንስሳቶች መጠቀም እንችላለን። ስለዚህ እንዲህ ማለት እንችላለን ማለት ነው። ኦኬ አሁን ኤግዛምፕልስ ኦፍ ነን ዲፋይኒንግ ሪሌቲቭ ክላውዝን ኤግዛምፕሎቹን አንዳንድ እንመለከታለን። በመጀመሪያ ላይ my brother who lives in Adama is visiting us next week. በዚህ ኤግዛምፕል ላይ የታፉት ሀረጎች የተለያዩት ወይ ደግሞ separated የሆኑት በኮማ ነው ወይ ደግሞ በነጠላ ሰረዝ ነው የተጻፉት ማለት ነው። ሁላቸው በነጠላ ሰረዝ ነው የተጻፈው። አሁን ለምሳሌ አንድ ሰው ፈተና በሚወስድበት ጊዜ which one of the following is an example of non-defined relative clause ከተባለ ኮማውን በማየት በቀጥታ ወይ ደግሞ in easy way you can do that, right? እሺ ሁለተኛ ላይ the Eiffel Tower which is in Paris is a famous landmark. እዚህ ጋም which ተጠቅሟል፣ ውም ተጠቅሟል። ሶስተኛ ኤግዛምፕል ላይ ውስ ተጠቅሟል። አራተኛ ኤግዛምፕል ላይ whereን ተጠቅሟል ማለት ነው። እዚህ ጋር ምንድነው ዛትን አልተጠቀመም because ቅድም እንደተነጋገርነው that cannot be used in undefined relative clause, especially when we write sentence forward or when we speak to someone else by undefined relative clause. We must not use that, okay, because it has been exactly prevented. This is the rule of English, all right? ሁለተኛ ኤግዛምፕል ላይ the Eiffel Tower which is in Paris is a famous landmark. ይሄ ብዙ ማብራሪያ አያስፈልገውም። My best friend whose father is doctor studies engineering. ያ ቤስት ፍሬንድ ወይ ደግሞ በጣም አሪፍ ጓደኛዬ ፋዘሩ ዶክተር የሆነ ጓደኛው ኢንጂነሪንግ ያጠናል ማለት ነው። whose father is doctor ማለት የማን አባት ነው ዶክተር እንደማለት አይደለም። የማን አባት ነው ዶክተር? የኔ አባት ነው የሲያንተ አባት ነው ዶክተር ማለት አይደለም። ይሄንን ቀጥተኛ በሌላ ቪዲዮ በሪሌቲቭ ፕሮናውን ውስጥ የምንመለከት ይሆናል ማለት ነው። አራት ኤግዛምፕል ላይ we visited Gondar where many things exist during our vacation. አሁን በሚገርም ሁኔታ እንዲህ ሴንተንሱ እንዲህ ሀረጎችን በምንለይበት ጊዜ አሁን ለምሳሌ we visited Gondar የምንለውን እናጥፋውና እንዲሁም ደግሞ during our vacation የሚለውን ካጥፋ ነው where many things exist ካል የት ነው ብዙ ነገሮች የሚገኙት ማለታችን ነው። ይሄ እንግዲህ ዳይሬክት የሆነ ጥያቄ ነው። በሪሌቲቭ ፕሮናውን ጊዜ ነው የምንጠቀመው እነሱን። ግን whereን whose whichን whom ቦታ አማላካችም ነው፣ ሰው አማላካችም ነው። ምን አይነት ነገር እያወራን እንዳለ የሚያመለክቱ የእንግሊዝኛ ቃላቶችና ግራመር ወይ ደግሞ ሰዋሰዋዊ አካላቶች ናቸው ማለት ነው። ኦኬ በሌላው ኤግዛምፕላችን Alex whom I met last year is a great student. ያ ማለት እዚህ ጋም በኮማ ሰፓሬት ነው ማለት ነው። አሌክስ ባለፈው ዓመት የተገናኘሁት በጣም ግሬት ስቱደንት ነው ወይ ደግሞ ኢንተርናሽናል ስቱደንት ነው ብለን ልንገልጸው እንችላለን።
ኦኬ አንድ ጥያቄዎችን non defined relative clause ላይ አብረን እንሰራለን። how do non defining relative clause appear in a sentence ይላል። how do non defining relative clause appear in a sentence ያ ማለት ነው አንድ non defined relative clause በአንድ አረፍተ ነገር ውስጥ እንዴት ይገለጻል ወይ ደግሞ እንዴት ነው የሚታየው እንደማለት ነው። ኦኬ without commas, separated by commas, inside brackets, at the beginning of a sentence ቅድም እንደተነጋገርነው without commas ከሆነ በኮማ ነው separated by commas ስለዚህ መልሱ ምን ይገባል ቢ ላይ ያለው መሆን ይገባል ማለት ነው because ምንድነው እንደተነጋገርነው ቅድም they are separated by commas okay የምንጽፈው አረግ ያ ሴንተንስ ውስጥ ያለው ወይ ደግሞ ትንሽ በቃ ብዙ ሎንግ ሴንተንስ ከሆነ separated by comma ነው መሆን የሚገቡት እዛ ውስጥ ያሉ የተጻፉ አረጎች ማለት ነው። ስለዚህ መልሱ ምን ይገባል separated by commas ማለት ነው። ሁለተኛ ጥያቄ ላይ which sentence has a non-defining relative clause የትኛው ሴንተንስ ነው non-defining relative clause ያለው ማለት ነው። A. The girl who won the contest is my sister. B. My uncle who is a doctor gave me advice. C. I found the keys that were lost. D. She visited the park where she used to play. አንደኛ ኤግዛምፕል ላይ the girl who won the contest is my sister. ቅድም እንደተነጋገርነው what is exactly the main manifestation or the main characteristics of non-defined relative clause? They are mainly separated by commas ብለናል። ስለዚህ ቢ ላይ ያለው መልስ ይሆናል ማለት ነው። ኦኬ ወደ ሶስተኛ ጥያቄ እናልፋለን። what is incorrect in non-defining relative clause? non-defining relative clause ወይ ደግሞ አንጻራዊ ወይ ደግሞ አንጻራዊ ያልሆነ አረፍተ ነገር ላይ non-defined relative clause ውስጥ incorrect የሆነ ወይ ደግሞ ትክክል ያልሆነ የትኛው እንደሆነ ምርጫው አለው ማለት ነው። ኦኬ አንደኛ ላይ using commas, B using that, C using who or which, D giving extra information ያ ማለት ነው ኤክስትራ ኢንፎርሜሽን ብለናል አይደል ቅድም ኤክስትራ ኢንፎርሜሽን ይሰጣል ብለናል using who or which ሊጠቀም ይችላል using commas እሱ በትክክል ነው because the sentences must be separated by commas okay ስለዚህ መልሱ ምን ይገባል ዛትን በፍጹም non-defined relative clause ውስጥ መጠቀም አንችልም። ወደ አራተኛ ጥያቄ እንመጣለን። identify the non-defining relative clause in this sentence. My grandmother who is 18 years old still drives a car. My grandmother, B, who is 18 years old, C, still drives a car, D, drives a car. የተጠየቅነው ከላይ ላይ እንደተሰጠው ሴንተንስ ላይ my grandmother who is 18 years old still drives a car የትኛው ነው non-defined relative clause እዚህ ሴንተንስ ውስጥ የትኛው ይመስላችኋል? መልሱ ምን ሊሆን ይገባል ቢ ላይ ያለው who is 18 years old ማለት ነው who is 18 years old interestingly በቀጣይ ቪዲዮ ላይ next ቪዲዮ ላይ የምናየው relative pronoun ነው relative pronounዎች ነው ለምሳሌ ቢ ላይ በምትመለከቱበት ጊዜ who is 18 years old ይላል ይህን እንደ ጥያቄ ፎርም ልንገልጸው እንችላለን ማን ነው 90 አመቱ ማለት ነው ኦኬ ማን ነው 90 አመት ብሎ ቢ እየተናገረ ይገኛል ሁለተኛ choice question ላይ እንደተመለከተው is 18 years old በሚለው ጊዜ ይሄ non-defined relative clause አይደለም by the way defined relative clause አይደለም እሱን በሌላ ቪዲዮ next ቪዲዮ ላይ እሱ ማየት እንዳትረሱ relative pronoun በሌላ ቪዲዮ አብረን የምንመለከት ይሆናል ስለዚህ ለዚህ ጥያቄ መልሱ ምን መሆን ይገባል who is 18 years old የሚለው ነው ማለት ነው ቢ ላይ my grandmother who is 18 years old still drives a car because the core thing or the main thing is found in the middle of the sentence okay not at the beginning not at the end ምን ማለት ነው በመካከል ነው የተገኘው አሁን ለዚህ ጥያቄ መልስ ያገኘ ነው who is 18 years old መካከል የገባውን እሱ ሴንተንስ በማውጣት ነው ማለት ነው
እሱን ሪሌቲቭ ፕሮናውን በማውጣት ነው። ኦኬ ወደ አምስተኛው ጥያቄ እናልፋለን። which of those is ወይ ደግሞ which of these is not a characteristic of non-defining relative clause የnon-defining relative clause ዋና ገጸ ባህሪ ያልሆነው የትኛው ነው እንደማለት ነው። በመጀመሪያ ላይ they give essential information, they add extra details, they are set off by commas, D they use who, which or whose ያ ማለት እንግዲህ አንደኛ ላይ essential information ይሰጣሉ ይላል። ቢ ላይ they add extra details አዎ ዲቴይልን በጣም ይሰጣሉ። አሁን ለምሳሌ my father who is in another country is an engineer በምንልበት ጊዜ በሴንተንሳችንን በሰፓሬት እያደረግን ነው በኮማ እንዲሁም ደግሞ ኤክስትራ ዲቴይልን ለዛን ሰው እየጠቀስን ነው ማለት ነው። እኛን እያዳመጠ ላለው ሰው ኤክስትራ ዲቴይልን እየሰጠው ነው ያለነው በመጠቀም non-defined relative clause በመጠቀም ግን ጥያቄያችን ምንድነው ያለው ነው የሱ ገጽ ባህሪ ያለው ነው የትኛው ነው እንደማለት ነው። ኦኬ ሲ ላይ ያለው they are set off by commas ትክክል ነው። ይሄ እንደቀደም እንደተነጋገርነው ማንኛውም ሴንተንስ በnon-defined relative clause በሚጻፍበት ጊዜ ሁል ጊዜ በኮማ ሰፓሬት ሊሆን ይገባል። ዲ ላይ ያለው they use who, which or whose ይላል። ስለዚህ መልሱ ምን ሆነ ይገባል? they give essential informations። እንግዲህ የዛሬ ቪዲዮ ይሄን ይመስል ነበር። ያልገባችሁ ነገር በዚህ ቪዲዮ ውስጥ ካለ ኮሜንት ሴክሽን ላይ የፈለጋችሁ ነገር መጻፍ ትችላላችሁ። Thanks for watching. All the best.